ሰላም ጤና ይስጥልን የተወዳጁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የሰዓቱን ዜና ይዘን ቀርበናል። አበይት ነጥቦችን በማስቀደም እንጀምራለን። በምስራቅ ጎጃም ዞን የደጀን ወረዳ ለአርሶ አደሮች ለበጋ ስንዴ ልማት አገልግሎት የሚውል የውሃ መሳቢያ ሞተር ማሰራጨቱን ገለጸ። የውሃ መሳቢያ ሞተሩ ለ190 ሄክታር መሬት ማልማት የሚችል ሲሆን ለ82 አርሶ አደሮች ማሰራጨቱን የወረዳው መስኖና ቆላማ አካባቢ ልማት ጽሕፈት ቤት አስታውቋል። መረጃውን ያደረሰን የደጀን ወረዳ ኮሙኒኬሽን ጽሕፈት ቤት ነው። የኔና ሀለሙ እንደሚከተለው ያቀርበዋል። በምስራቅ ጎጃም ዞን የደጀን ወረዳ መስኖና ቆላማ አካባቢዎች ልማት ጽሕፈት ቤት የውሃ መሳቢያ ሞተር ፓምፖችን ለአርሶ አደሮች አሰራጭቷል። የጽሕፈት ቤቱ ኃላፊ አቶ ደመቀ ሙናና እንደተናገሩት የአርሶ አደሩን የመስኖ ልማት ተጠቃሚነት በማረጋገጥ በምግብ ራስን ለመቻል እየተሰራ ነው። በ5 ቀበሌዎች 19 ሞተሮችን የስርጭት ስራ እያከናወንን ያለ ነው። በዚያ አማካኝነት ስንዴ እንዲመረት ይፈልጋል ማለት ነው። ስለዚህ በሚኒመም እያንዳንዱ አርሶ አደር ቢያንስ 0.25 ሄክታር ስንዴ ማልማት ያስፈልጓል። በተጓዳኝ ሌሎችንም ከማልማት የምናግድበት ሁኔታ አይኖርም። ጎን ለጎን ግን ዋናው ፐርፐዙ ለስንዴ ልማት ስለሆነ በዚህ ልክ ተግባሩ እንዲፈጽሙ ለማድረግ ነው። የተሰራጩ የውሃ መሳቢያ ሞተሮች ከ190 ሄክታር በላይ መሬት እንደሚያለሙም ይጠበቃል ብለዋል። ይሄ ሞተር ወደ ልማት ሲገባ እያንዳንዱ ዝቅተኛ ሊያለማ የሚችል 5 ሄክታር ነው። ከፍተኛ እስከ 15 ሄክታር ያለማል። ዝቅተኛውን ወስደን ብናየው 190 ሄክታር መሬት ያለማል ማለት ነው። በዚህ በ5ቱ ቀበሌ ማለት ነው። የተረከብነውን የውሃ መሳቢያ ሞተር በአግባቡ ተጠቅመን በማልማት የቤተሰባችን ኑሮ ለመቀየር እንሰራለን ያሉት ደግሞ ድጋፍ የተደረገላቸው አርሶ አደሮች ናቸው። መስኖ በስንዴ እናለማለን። ሽንኩርት፣ ሽምብራ የሆነ አትክልቶችን ሰርተን ለማደግ ጥረት እናደርጋለን። መሬቱን ይዘነው ውሃውን ይዘነው ፓምፕ ባለማግኘታችን የተነሳ እስካሁን ድረስ በችግር ማነቆ ተይዘን ቆይተናል። ስንዴም ዘርቼ እንድለወጥ መስኖም የተለያዩ መስኖችን የበጋ መስኖችን እንድጠቀም እና ችግርን እንዳስወግድ ቃል ገብቻለሁ። የደጀን ወረዳ የስርዓተ ምግብ ማጠናከሪያ ፕሮግራም አስተባባሪ አቶ አንዱዓለም አዱኛው በበኩላቸው በዝቅተኛ የኑሮ ደረጃ ላይ የሚገኙ አርሶ አደሮችን መደገፍ አንዱ የፕሮጀክቱ ዓላማ መሆኑን ጠቅሰው አርሶ አደሩ የባለቤትነት ስሜት እንዲሰማው ለማድረግ በወጪ መጋራት መርሃ ግብር ለ82 አርሶ አደሮች ተሰራጭቷል ብለዋል። ወደ 82 አርሶ አደሮችን ተጠቃሚ የሚያደርግ ከዚህ ውስጥ ወደ 11ዱ ሴት አርሶ አደሮቻችን ናቸው። በተለይ ከወንዝ ወደ ማሳ በሞተር ፓምፕ አውጣው ለመጠቀም ኢኮኖሚካሊ ችግር ያለባቸው ሞተር ገዝተው ለመጠቀም የተቸገሩ አርሶ አደሮችን በመለየት እንደኛ ፕሮግራም ደግሞ ይሄን ብንደግፋቸው ከዚህ በፊት ከነበረው የመስኖ ሽፋን የተሻለ ስራ ሊሰሩ የሚችሉ አርሶ አደሮች ናቸው። በእኛ ፕሮግራም ያለንን ሀብት ላሉ አርሶ አደሮች ለማሰራጨት ችለናል ማለት ነው። አርሶ አደሩን በቴክኖሎጂ የታገዘ ግብርና እንዲጠቀም ማድረግ የመስኖ ልማት ማስፋፋትና ከመደበኛው የመኸር ምርት ባለፈ የአርሶ አደሩን የገቢ ምንጭ ማሳደግ ያግዛልም ብለዋል አስተባባሪውም።